እኛ ለወደፊት ይሄን እውቅና እንዲሰጠን እንጠይቃለን። መንግስት ለወደፊት መንግስትን እንዲደግፈን ከኛ ጋር እንቆም እውቅና እንዲሰጠን እንጠይቃለን። ጥያቄያችን ብዙ ጥያቄዎች አሉ መንግስትን የምንጠይቃቸው አጠቃላይ ባለው ነገር ሁሉ ከዚህ በኋላ ጉዟችን ስንቀጥል ብዙ ጥያቄዎች አሉ። የትኛውን መንግስት ማለት ነው? የክልሉን ነው የፌደራሉን? የፌደራሉንም የክልሉንም እንጠይቃለን። የምንጠይቃቸው የንብረት ክፍፍል ሊሆን ይችላል፣ ሌላም ሊሆን ይችላል። የምንጠይቃቸው ብዙ ይኖራሉ፣ ደረጃ በደረጃ ማለት ነው። የንብረት ክፍፍል ሲሉ ምን አይነት ንብረት ማለት ነው? እንግዲህ ያው የጋራ አይደል ያለው ንብረት እኮ የኦሮሚያም ነው፣ የደቡብም ነው፣ የቤልሻንጉልም ነው፣ የጋምቤላም ነው፣ የወላይታም ነው፣ የሁሉም ብሔረሰብ ነው። ይሄ የተሰበሰበው እዛ ቤትም ይሁን ገንዘብም ይሁን አላቂም ቋሚም ቢሆን የሁሉ ህዝብ ነው። ስለዚህ እኛ በራሳችን ስንንቀሳቀስ በዛን ጊዜ እንጠይቃለን ማለት ነው። መጠየቅ ይገባናል። እውቅና ይሰጠን። ከዛ በኋላ እነዚህ ነገሮች ደግሞ ከፍሎ እንዲሰጠን ማለት ነው። በዚህ አቅጣጫ ነው የምንሄደው ለወደፊት ማለት ነው። እቺ ግን እንደው ብፁዕነቶ እንደው በጣም ባጭሩ እንዲመልሱልኝ ብዬ ነው። በቤተክርስቲያን ታሪክ እንዲህ አይነት መከፋፈል ተፈጥሮ ያውቃል? በዚህ መንገድስ እንዲህ በእርግጥ 50-60 ዓመት ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዱስ ሲኖዶስ ተቋቁሞ ኤጲስቆጶሳትን ጳጳሳትን በመሾም ታሪክ በዚህ ልክ 26 በዛ ላይ ደግሞ 3 ብፁዓን አባቶች በዚህ ልክ ደግሞ የቋንቋ ምንም ጥያቄ ተነስቶ ማለት ነው ቤተክርስቲያን የሚወዷትን ቤተክርስቲያን ለዚህ ሊቀ ጵጵስና ማዕረግ ያደረሰችው ቤተክርስቲያን እርሱ በኋላም ባነሱት ጥያቄ ስትንገራገጭ የምትጎዳ አይመስልዎትም ወይስ የበለጠ የምትጠቀም ነው የሚመስልዎት? አሁን እኮ እንድትጎዳ ለማለት አይደለም ሐሳባችን ፍላጎታችን። አሁን እኛ ሐሳብ በጋራ ለማገልገል ነው። ነገሮች የማይሆኑ ከሆነ ለማለት ነው እንጂ በጋራ ለማገልገል በጋራ ቤተክርስቲያኗን ለመጠበቅ ነው የኛ ፍላጎት ሐሳብ እንጂ ለብቻ ለመሆን አይደለም። መጀመሪያው ነው የማይሆን ከሆነ ሌላ ችግር የሚገጥም ከሆነ አማራጫችን ይሄ ነው ለማለት ፈልጌ ነው እንጂ ፕላን ቢ አይጎዳትም። ግን እውነቱን አማራጮቹ እሱን ነው ፈልጌ ነው። አይ ህዝብን ለማገልገል እኮ ነው፣ ለአገልግሎት ነው፣ ህዝብን ለማዳን ነው፣ የጠፉትን ሰዎች ለመፈለግ ነው፣ የተቸገሩትን አባት ያለ እያሉ የጮሁትን ለመፈለግ ነው።